ሰላም ጤና ይስጥልን የተከበራችሁ አድማጮች፣ በቅድሚያም ለመላው ክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያልኩ የዕለቱን መረጃዎች ላስደምጣችሁ። በቅድሚያም ዋና ዋናዎቹን በማስቀደም ጀምራለሁ። የኢትዮጵያ መከላከያ ሰራዊት እንደ በውሃ የመጠቀም መብትና የወደብ ጥያቄዎችን ያሉ ብሔራዊ ጥቅሞችን በማስከበር ሂደት ውስጥ ሊከሰት ለሚችል የደህንነት አጣብቂኝ መዘጋጀት እንዳለበት የሰራዊቱ ቃል አቀባይ ብርጋዴር ጄኔራል ጌትነት አዳነ ተናግረዋል። በኢትዮጵያ ዜና አገልግሎት ከተላለፈው ቃለ መጠይቅ የማስደምጣችሁ ይሆናል። በሌላ መረጃ ኔታንያሁ ለፍልስጤም ሀገርነት እውቅና መስጠቱን በነቀፉበት የተባበሩት መንግስታት ጠቅላላ ጉባኤ አመራሮችና ዲፕሎማቶች የተመሪውን ጉባኤ ረግጠው ወጥተዋል። እነኚህ ሁለት መረጃዎች ላስደምጣችሁ አብራችሁኝ እንድትቆዩ ግብዣዬ ነው። የኢትዮጵያ መከላከያ ሰራዊት እንደ በውሃ የመጠቀም መብትና የወደብ ጥያቄ ያሉ ብሔራዊ ጥቅሞችን በማስከበር ሂደት ውስጥ ሊከሰቱ ለሚችሉ የደህንነት አጣብቂኝ መዘጋጀት እንዳለበት የሰራዊቱ ቃል አቀባይ ብርጋዴር ጄኔራል ጌትነት አዳነ ተናገሩ። ከሳምንት በፊት የተሰጠውን የጦር መኮንኖች የማዕረግ እድገት በተመለከተ ማብራሪያ የሰጡት ሁለቱ ጄኔራሎች በቅርቡ ለመከላከያ ሰራዊት አባላት ከፍተኛ ወታደራዊ መኮንኖች የተሰጠው የማዕረግ እድገት ተጨማሪ ግዳጅና ተልዕኮ ታሳቢ ያደረገ እንደሆነ የሰራዊቱ የሰው ሀብት አመራር ዋና መምሪያ ኃላፊ ገልጸዋል። ባለፈው ሳምንት ቅዳሜ መስከረም 10 ቀን በጠቅላይ ሚኒስትር አብይ አህመድ አቅራቢነት ለ66 መኮንኖች የማዕረግ እድገት መስጠቱ ይታወሳል። ከፕሬዝዳንቱ ታዬ አጽቀሥላሴ እድገት ከተቀበሉ የጦር መኮንኖች መካከል አራቱ ወደ የሙሉ ጀነራልነት ማዕረግ አድገዋል። የማዕረግ እድገቱ ከብሔራዊ ጥቅምና ሉዓላዊነትን ከማጥናት አንጻር መታየት እንዳለበት ያስገነዘቡት ጀነራሎቹ በአሁኑ ወቅት መንግስት ብሔራዊ ጥቅም በሚል በአጀንዳነት ያቀረባቸውን ጉዳዮች ጠቅሰዋል። በዋናነትም በውሃ የመጠቀም መብትና የወደብ ጥያቄዎችን ያነሱት ጀነራሎቹ ጋዝ፣ የኒውክሌር ማብሪያ ፕላንት፣ የማዳበሪያ ኢንዱስትሪዎችን መመስረት ከዋና ዋናዎቹ አጀንዳዎች መካከል እንደሆነ ተናግረዋል። ብርጋዴር ጄኔራል ጌትነት በህዝብ የተመረጠ መንግስት እነዚህን ብሔራዊ ጥቅሞች ላሳካቸው እፈልጋለሁ እስካለ ድረስ ሰራዊቱ ደግሞ መዘጋጀት አለበት ብለዋል። ሰራዊቱ የሚያደርገው የመጀመሪያ ዝግጅት አጀንዳዎችን በማስፈጸም ሂደት ውስጥ በሌላ አካል ሊፈጠር ከሚችል ወደ ኃይል አማራጭ ከመምጣት ጋር የተያያዘ እንደሆነ ተናግረው የኢትዮጵያ መንግስትና ህዝብ ይህንን ጥያቄ ሲነሳ በሰላማዊ መንገድ እፈታዋለሁ ብሎ ነው የሚያነሳው። ነገር ግን በዚህ ውስጥ የደህንነት አጣብቂኝ ሊፈጠር እንደሚችል ጠቁመዋል። ኢትዮጵያ ይሄንን ነገር ካነሳች እንዲህ ሊሆን ይችላል ብሎ ወደ ኃይል አማራጭ የሚመጣ ሰው ካለ ሰራዊቱ ይሄንን ለመመከት መዘጋጀት አለባቸው ሲሉ ሀሳባቸውን አብራርተዋል። በተጨማሪ በሰራዊቱ በኩል የሚደረገው ዝግጅት የመንግስትን ተልዕኮና ትዕዛዝ ያማከለ እንደሚሆን አክሏል። የመከላከያ ሰራዊቱ ቃል አቀባይ ይህንን የተናገሩት የኢትዮጵያ መንግስት ካለፈው 2 ዓመት ወዲህ በተደጋጋሚ እያነሳ ያለውን የባህር በር የማግኘት ጉዳይ ጎልቶ እየወጣ ባለበት ወቅት ነው። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት መስከረም 6 2018 ዓ.ም ባደረጉት ንግግር ኢትዮጵያ የጂኦግራፊ እስረኛ ሆና ለዘላለም እንደማትኖር መናገራቸው ይታወሳል። የኢትዮጵያ የባህር በር የማግኘት ጉዳይ አይቀሬ መሆኑን በአጽንኦት የገለጹት ዶክተር አብይ ሀገራት በፈጠነ ጊዜ ራሳቸውን ለድርድር ዝግጁ እንዲያደርጉ አሳስበዋል። በሌላ መረጃ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመንግስታቱ ድርጅት ባደረጉት ንግግር ለፍልስጤም ሀገርነት እውቅና መስጠቱን ነቅፈው አይሁዳውያንን መግደል ውጤታማ እንደሚያደርግ ያሳየ አሳፋሪ ውሳኔ ብለውታል። ንግግራቸውን በሚያደርጉበት ወቅት ብዙ አመራሮችና ዲፕሎማቶች አዳራሹን ጥለው በመውጣት የተቃውሟቸውን ያሰሙ ሲሆን የጉባኤው አዳራሽ በአብላጫው ባዶ ሆኖ ታይቷል። ከአዳራሹ ውጪም ተቃውሞ የቀጠለ ሲሆን በታይምስ አደባባይ እስራኤል በጋዛ የከፈተችውን ጦርነት በመቃወም ሰላማዊ ሰልፍ አካሂደዋል። እስራኤል በጋዛ የቀጠለችውን ጥቃት ዓለም አቀፉ ማህበረሰብ ኮንኖ ዩናይትድ ኪንግደም፣ ፈረንሳይ፣ ካናዳና አውስትራሊያን ጨምሮ ሌሎች ሀገራት ለፍልስጤም ሀገርነት እውቅና ሰጥተዋል። ኔታንያሁ በንግግራቸው እርግማኑ ያሉትን ካርታ አሳይተዋል። በካርታው ላይም በመካከለኛው ምስራቅ ኢራንን በእጅ አዙር የሚደግፉ ኃይሎች ያሏቸውንም ገልጸዋል። እስራኤል አምና በሊባኖስ፣ በሂዝቦላ ላይ፣ በየመን በሀውቲ አማጽያን ላይ፣ በጋዛ በሐማስ ላይ እንዲሁም በኢራን ላይ የፈጸመቻቸውን ወታደራዊ ጥቃቶችን አብራርተዋል። ባለፈው ሰኔ ወር ላይ የኢራን የኒውክሌር ማብለያ ጥቃት ለማድረስ ያገዟቸውን የአሜሪካ ፕሬዝዳንት ዶናልድ ትራምፕን ያመሰገኑት ኔታንያሁ ፍልስጤም ሀገር ሆና እንድትቀጥል እንደማይፈቅዱና አብዛኞቹ እስራኤላውያን እንደሚደግፏቸው ተናግረዋል። የመንግስታቱ ድርጅት ኮሚሽንም እስራኤል በጋዛ የዘር ጭፍጨፋ ፈጽማለች የሚለውን ለመመርመር መወሰኑን አስመልክተው መሰረተ አልባ ክስ ሲሉ አጣጥለውታል። የመንግስታቱ ድርጅት የሰብአዊ እርዳታ ክፍሎች እስራኤል ሆን ብላ ወደ ጋዛ የሚገባውን እርዳታ እየገደበች እንደሆነ ከዚህ ቀደም ገልጸዋል። እንዲሁ ባለፈው ነሐሴ ወር በጋዛ ረሃብ መከሰቱን ድርጅቱ ያስታወቀ ሲሆን ኔታንያሁ ግን ይህንን ውድቅ አድርገውታል። ኔታንያሁ ግባቸው በጋዛ ያሉ ታጋቾችን ማስለቀቅ እንደሆነ ጠቅሰው የእኛ ጀግኖች ከተባበሩት መንግስታት ነው በቀጥታ እየተናገርኩ የሚገኘው ለሰከንድም አልረሳናችሁም ብለዋል። ኔታንያሁ በመጨረሻም የእስራኤል ህዝብ ከጎናችሁ እንደሆነ ልታውቁ ይገባል፣ እናንተን ወደ ሀገራችን ሳንመልስ አንቀርም ሲሉ መልእክታቸውን አስተላልፈዋል። በጋዛ 48 ታጋቾች የሚገኙ ሲሆን 20ዎቹ የሚሆኑት በህይወት እንዳሉ ይታመናል። የተከበራችሁ አድማጮች ለሳቱ የምታደምጧቸው ያልኳቸው አጫጭር መረጃዎች ያደመጣችሁትን ይመስል ነበር። ለመላው ክርስትና እምነት ተከታይ መልካም በዓል የተመኘን ዳግም እስከምንገናኝ በያላችሁበት የዓለም ዳር በቸር ቆዩ።